መለኮት ቅዱስ ዮሐንስ ስንናገር ሁለት ሶስት ነገሮች ይሰሙናል። አንደኛ ክብር ነው የሚሰማው፣ ሁለተኛ ደስታ ይሰማናል፣ ሶስተኛ ጽድቅ ይሰማናል። ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ መናገርን ያክል ክብር ነው። እርሱ በመናገሩ ወንጌልን በምድርም በሰማይም ጫፍ እስከ ጫፍ ያደረሰ የትላንቱን የብሉይ ኪዳኑን የዛሬውን የሐዲስ ኪዳኑን የመጪውን እስከ ዕለተ ምጽአት ዘመን በማዕከለ ዘመን ሆኖ በቅርብ አርቆ በሩቅ ሆኖ አቅርቦ ያሳየን የሃይማኖታችን የጽድቃችን መስታየት ከሩቅ ያለውን አቅርቦ አጉልቶ በአውቶሮሳችን ላይ ያስቀመጠልን ባለ ምጡቅ አእምሮ የእውቀት ሰው፣ የሃይማኖት ሰው፣ የዓላማ ሰው፣ የጽድቅ ሰው፣ የበረከት ሰው፣ የክህነት ሰው መጥምቀ መለኮት ቅዱስ ዮሐንስ። ስለሱ ስንናገር ስለሱ የሚዘምሩት ሲዘምሩ ስለሱ የሚቀድሱ ሲቀድሱ እጅግ የተለየ ክብር፣ ደስታና ጽድቅ በውስጣቸው ይሰማል። እናንተ የምትሰሙት ሁሉ ይሄ ጭምር እንዲሰማችሁ እንፈልጋለን። ሄሮድስ ወይም ንጉሱ ስለ ውሳኔው ተጸጸተ ነው የሚለው። ነገሩ የምታውቁት ነው። አሁን ያን ጀምሮ መጨረሻ የሌለው ታሪክ ቢኖር የዮሐንስ መጥምቅና የመሰሎቹ ታሪክ ተጀምሮ እንጂ አልቆ የማያልቅ የቆየን ብለን እንጂ ተፈጸመ ብለን የማንጨርሰው ታሪክ ያላቸው በይቆየን የሚቆዩ የኛ የህይወት ታሪክ ይጻፍ በጣም ትንሽ ደቂቃ ይወጣዋል። አለቀ፣ ተፈጸመ፣ የገሌ ህይወት ታሪክ ይሄው ነው ተብሎ ነው የሚያልቀው። ያው ውሸቱ ተጨምሮ ትክክለኛው ታሪክ ቢጻፍም የህይወት ታሪክ ላይሆን ይችላል። አብዛኞቻችን እንደው ድንቅ ስራ የሰሩ ክርስቲያኖች ግን የህይወት ታሪካቸው በጣም ከበዛም አለቀ ተብሎ ነው የሚጠናቀቀው። የነ መጥምቀ መለኮት ዮሐንስ ግን የቆየን ነገም ይቀጥላል በሚል እንደ አባይ ጅረት እንገድበዋለን እንጂ ፈሶ ነጥፎ አልቆ የሚያውቅ ታሪክ የለም። በዚህም ዕለት የምናስታውሰው የመጥምቀ መለኮት የቅዱስ ዮሐንስን ራስ መገኘት ነው። አንድ ወቅት እንዲህ ሆኗል። እንደምታውቁት የ2017 ዓመተ ምህረት ዋዜማ የ5500 ዘመናት መጨረሻ የአዲስ ኪዳን ዋዜማ የብሉይ ኪዳን ማጠናቀቂያ ወቅት ላይ የማይሆን ነገር ሆኗል። መጥምቀ መለኮት ዮሐንስን ያክል በድቅድቅ ጨለማ ውስጥ ለሚኖር ትውልድ የሚደነቅ ብርሃን ሆኖ የተገኘ ሴቶች ካስገኟቸው ሁሉ በ5 በ6 ነገሮች የሚበልጠው እንደሌለ ተጽፏል። በሁሉ አይደለም። ተንሳም ትውልደ አንስት ዘያብዮ ለዮሐንስ መጥምቅ የሚል ጥቅስ እናገኛለን። መጥምቁ ዮሐንስን ሴቶች ከወለዷቸው የሚበልጠው የለም ይለናል ገጸ ንባብ። ትርጓሜ ያሻዋል፣ ትርጓሜ ያስፈልገዋል። እንደወረደ መወስደው ቃል አይደለም። በሌላ አነጋገር ከእመቤታችንም ይበልጣል ማለት ስለሆነ፣ በሌላ አነጋገር ከክርስቶስም ይበልጣል ማለት ስለሆነ ከሴት ነው የተወለደ። በሌላ አነጋገር ከትንሹ ዮሐንስ ከወልደ ነጎድጓድም ይበልጣል ማለት ስለሆነ በ5 ዋና ዋና ነገሮች ዮሐንስ ሴቶች ከወለዷቸው ይበልጣልም ይለያል። መለየትና መብለጥ ይለያል። መብለጥ ተወዳድሮ በተነጻጻሪ መንገድ ተወዳድሮ ሩጦ መሸነፍ፣ ይሄ ጓደኝነትንም ያካትታል። መለየት ግን ይለያል። እመቤታችን ከኛ አትበልጥም፣ ከኛ ትለያለች። ከኛ ትበልጣለች ማለትማ ጓደኝነት ጭምር ከኔ ጋር ተወዳድራ ሳይሆን በዓለም ካሉ ሴቶች ጋራ ተወዳድራ ሳይሆን የበለጠችው ወይም የተለየችው ተወዳዳሪ ጠፍቶላት። ስለዚህ አንደኛ ስንል ያለ ተወዳዳሪ አንደኛ፣ ትበልጣለች ከሚለው ይልቅ ትለያለች የሚለው ይገልጻታል። መበላለጥ አንዳንድ ጊዜም እንደ አጋጣሚ ነው። አንዳንድ ጊዜም በበለስ ቀናው እንደሚባለው አይነት ይሆናል መበላለጥ። እመቤታችን በተአምር ነው እንጂ በአሰራር በልጣ አልተገኘች። በአሰራርማ ሰው ናት። በአሰራርማ ከሴቶች አንዷ ናት። ከሴትም ከወንድም የተወለደች በዘራ ብእሲዮ ብእሲት የተወለደች ናት። ነገር ግን በተአምር ሴቶች ከወለዷቸው ሁሉ ተወዳዳሪ የሌላት የተለየች ናት። ዮሐንስን ጠይቁት፣ በማህፀን ሳለ ምን እንዳደረገ
ዮሐንስን ጠይቁት ይመስክር። ማኅፀን ጠበበው፣ ማኅፀኑ አውደ ምሕረት ሆኖለት ለዝማሬ የቆመው የእመቤታችን የተለየችነት እንጂ የበለጠች መሆኗ ብቻ ነው። ከሴቶች ሁሉ የተለየሽ ምንላት የበለጥሽ ከሚለው ይሄ ቃል ስለሚገዛ አንቲ ታቢ ብዙ ታነስ ስንል ትበልጫለሽ ብቻ ሳይሆን ትለያለሽ ማለታችን ይችላል። ልዩ እናት ነው ያለን። በረከቷ ከሁላችን ጋር አሜን። የዮሐንስን ከሌሎች ሴቶች ከወለዷቸው መብለጥ ስንናገርም የተገደበ ብልጫ የሚባለው መጥምቁ ዮሐንስ እጅግ ነው ይለያል። እርግጥ ነው ይለያል፣ እጅግ ይበልጣል ዮሐንስ። አዎ ሊቁ በወረብ ስትወርቡ ሊቃውንት ምሰማው በድርሰቱ አካቶ በስንኝ ቋጥሮ በዜማ ልክ የቀመረው ስናይ ምንድነው የሚለው? አንድ እንጂ ያሬድ የዘመረው እሱ ወንጌል ነው። የዮሐንስ በአንድ በሁለት የምትዘምሩት ነው። ዮሐንስ ከማከ ሶበፈተው ወጽይቁ ሳተ ነዳዴ ተክሎ ያጥምቁ ራጉኤል በትጋሁ ኢዮብ ጻድቅ ነኝ ብሎ ኢዮብ በጽድቁ ትጎነውና በትጋቱ ምክንያት ኪሩብ ራጉኤል ሊያጠምቅ አልተፈቀደለት። አንተ ግን ትለያለህ ይለዋል መጽሐፍ ቅዱስ ያሬድ። አንተ ትለያለህ እሳተ መለኮትን ለማጥመቅ በቃ እሳተ መለኮትን አጥምቀሃልና አንተ በማህፀን ሳለ ዘምረሃልና ሆኖ አያውቅም በሰዎች የህይወት ታሪክ ውስጥ። እንደዚያ ብሎታል። የተመሰከረለት ጻድቅ ነውና የተመሰከረለት ሰማይ የተመሰከረለት የእግዚአብሔር ምስክር። በአንድ ወቅት እንደዚህ አይነቱ መንፈሳዊ ኮከብ በሀገራችን በዓለማችን ተገኘ። ከጻድቃን ቤተሰብ ከዘካርያስ ከኤልሳቤጥ ሲገኝም ሳይገኝም ሲገኝም ከተገኘ በኋላ ከተገኘ በኋላም ዮሐንስ የሰራው እጅግ ይደንቀኛል። ከሚገርሙኝ አንድ ሶስት ነገሮችን ለማስታወስ ያህል፣ የመጀመሪያው በማህፀን እያለ የዘመረ ልጅ ጥሩልኝ የት አለ ፈልጉ አትፈልጉ አይገኝም። እርሱ ብቻ ነው ዮሐንስ መጥምቀ መለኮት። በማህፀን ላለው አምላኩ በማህፀን እያለ አምላኩ መሆኑን ያለ መምህር ተምሮ በነፍስ አውቆ በእናቱ ማህፀን ላለ አምላኩ እና ባለም ለእመቤታችን ጭምር ሰግድ ለተአምረኬ በአብራከ ስጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ ይሉታል የዜማው ሰዎች ሊቃውንት በግብረ ሌሊታቸው። ዮሐንስ በማህፀን እያለ ለሰገደለት ብቻ ሳይሆን የሚሰገድለትን ለተሸከመችው ለእርሱ የባህሪ ለእርሷ የጸጋ ለወለደችው የጸጋ ለተወለደው የባህሪ ስግደት እንድንሰግድም ተጽፏል። ዋቢ ሆኖ የተጠቀሰው ግን ዮሐንስ ነው። በማህፀን ያለው ዮሐንስ ምን እንዳስነሳው ምን እንዳዘለለው ምን እንዳሰገደው ጠይቁት ዮሐንስ። የእመቤታችን ክብር እንጂ የልጇም ቸርነትና ታላቅነት እንጂ ሌላ ምን የማህፀን ጥበት የማህፀን ውስጥ መታወክ የጤና ችግር ገጥሞታል። በማህፀን ውስጥ ያሉ ልጆች ይንቀሳቀሳሉ በተፈጥሮ ከቦታ ቦታ ከማደግ ጋራ ተያይዞ ከመዋል ከማደግ ጋራ ተያይዞ ከእናትየዋ የልብ ጤንነት ጋራ ተያይዞ ከራሱ ከልጁም ጤንነት ጋራ በተያያዘ ሳይካትሪስቶችና የጤና ሰዎች እንደሚናገሩት ይንቀሳቀሳሉ በውስጥ ያለ ማህፀን። ዮሐንስ ግን እሱ አይደለም። የነካው አንዳች ነገር አለ፣ ያየው አንዳች ነገር አለ። ማህፀነ ኤልሳቤጥ ያልከለከለው እይታ ማህፀነ ኤልሳቤጥ ያልከለከለው እይታ ኦርቶዶክሳን ማህፀን ውስጥ ሆኖ ማህፀን ውስጥ ያለውን ማየት የተሰቀለውን በቀራንዮ አደባባይ ማየት የተሳነው ትውልድ ነበር። በግልጽ በአደባባይ ተሰቅሎ ደሙ እየጎረፈ ስጋው ተቆርሶ አጥንቱ ነጭ በረዶ መስሎ ማየት የተሳነው ትውልድ ባለበት መካከል ማህፀን ውስጥ ሆኖ ሌላኛው ማህፀን ውስጥ ያለ አምላኩን የሚያይ አይነ ብሩህ ፍጥረት ትመለከታል። ዮሐንስ ይሄ ይገርመኛል። እንዴት አይነት መታደል! እንዴት አይነት ለመዘመር መቻኮል ነው! እንዴት አይነት ለጽድቅ ያለመቻል ነው የተፈጠረበት! አንዳንድ ጊዜ ዘማሪያኑ የሚሆኑትን ሳይ እሱም ትዝ ይለኛል። በቃችሁ እየተባሉ ሲዘምሩ የዮሐንስ ልጆች ስለሆኑ የዝማሬው ጸጋ ተዋህዷቸው ሲዘምሩ ብለው ሲዘምሩ ቢያድሩ የጉረሮ መንቃት የእግር መሰበር የማይገጥማቸው እየተደገፉ በጸጋ መንፈስ ቅዱስ የሚኖሩት እነርሱ በቃ ሲባሉ እንደገና ሙቀት ይሰማቸዋል።
ዮሐንስ ተው አትዘምር የሚሉ ብዙ ነገሮች አሉ። አንተ ለዝማሬ ለአቅመ ዝማሬ ያልደረስክም ተው፣ ቆይ ተወለድ፣ ቆይ ማህፀን ውስጥ ነው ያለ፣ ይሄ የአውደ ምሕረት አይደለም የሚሉ ተፈጥሯዊ ከልካይ ነገሮች አሉ። እንደ በርጤሜዎስ ከልካይ ነገሮች ሳያቆሙት ለዝማሬ በርጤሜዎስ አይን እንዲኖረው ወደ መድኃኔዓለም የያዙ ተብታቢዎችን ዞር በሉ ብሎ ሄዶ አይኑ በርቶለታል። ይሄ ከተወለደ በኋላ አይገርምም? ይሄ ለመዳን ነው። ይሄ ፈውስ ፈልጎ ነው። ዮሐንስ ግን በረከት ፈልጎ ወጥቶ እስኪዘምር ተቻክሎ ማህፀን ውስጥ እያለ ለአብ ለወልድ ለመንፈስ ቅዱስ ሲሰግድ ማየት አንተ በረከተ ዮሐንስ ከሁላችን ጋር አይደል? ሁለተኛው በጣም የሚያስደንቀኝ ልንገራችሁ እና በመጨረሻው እንጨርሳለን። ይቆየን ብለን የምንዘጋው ሁለተኛው የዮሐንስ አገልግሎት ይማርከኛል። ከተወለደ በኋላ የሆነው ነገር በረሃ ለበረሃ እየተንከራተተ በበረሃማው አይምሮ ውስጥ የሚኖርን ትውልድ በእውቀት ሊያለመልም እርሱ ሳይበላ ሌሎቹ እንዲበሉ፣ እርሱ ሳይጠጣ ሌሎቹ እንዲጠጡ፣ እርሱ ሳይለብስ ሌሎቹ እንዲለብሱ፣ እርሱ በመንፈስ የተቃና አይምሮውን ይዞ የተንሸዋረረውን እይታ የተጣመመውን መንገድ ከፍ ከፍ ያለውን ኮረብታ ለመናድ ለመደርመስ ዝቅ አድርጎ በልኩ ለማኖር ሰብአዊ ልክ እንዲኖረን ለሰዎች የተራራ ጨዋታ አይደለም። የዮሐንስ ተራራው ዝቅ ይበል መንገዱ ይስተካከል ሲል የመንገድ የተራራ የተፈጥሮ ጉዳይ አይደለም፣ የመልክዓ ምድር ጉዳይ አይደለም፣ የጂኦግራፊ ጉዳይ አይደለም። ያስጨነቀው የሰዎች ተፈጥሯዊ ሰብዕና ልክ እንዲኖረው። አንዳንዱ ያልተገባ ከፍታ ላይ ነው ያለው፣ አንዳንዱ ያልተገባ ዝቅታ ላይ ነው ያለው፣ አንዳንዱ ደግሞ አቅጣጫውን ስቷል፣ ወደ ቀኝም ወደ ግራም ተዛሟል። ያን መዛባት ነው ተስተካከል ያለው ዮሐንስ። ለማስተካከል የሚመጣው ያለው መጣ፣ ተናገረ፣ በአደባባይ ከቤተ መንግስት እስከ ቤተ ክህነት ሳያተርፍ ተናገራት። በእውነት እንደ የኔ ቢጤ አይነቱ የዘንድሮ ሰባኪ አይደለም። ቤተ መንግስት አይቀረው፣ ቤተ ክህነት አይቀረው፣ ልክልኩን ከመናገር ወደኋላ የሚል እውነቱን ተናግሮ የመሸበት የሚያደርግ በረሃ ነው ቤቱ፣ ዱር ቤቴ ያለ ዮሐንስ ነው። አዎ ዮሐንስ ነው እንደ ዱሩ ገዳም የሆነው፣ ዱሩ ቤት የሆነው፣ የእሱ ማደር የእሱ መዋል በስራ ላይ ስለሆነ ምን ያደርግ ዮሐንስ አይተኛ፣ ምን ያደርግለታል? ቤት ዮሐንስ አንቀላፋ፣ ዮሐንስ ቤት ምን ያደርግለታል? ለዮሐንስ የሥራ ቦታው ገዳም፣ የዮሐንስ የሥራ ቦታው የሚበላ የሚጠጣ የሌለበት ብዙ ቁጥር ያለው ማህበረሰብ የሌለበት ኮረብታው። የዮሐንስ ዘመዶች ድንጋዮች ናቸው፣ እንጨቶች ናቸው፣ ተራሮች ናቸው፣ ሸለቆዎች ናቸው። ውሃዎች ይመስክሩ የዮሐንስን የልብ ሙቀትና የሃይማኖት ስሜት። ቀስ በቀስ ወደ ማህበረሰቡ እስኪቀላቀል ድረስ የነበረው የብቸኝነት በብዙ ሰዎች መካከል እየኖረ የዮሐንስን ስሜት የሚያዳምጥ ሰው ግን አልነበረም። በረሃ የተባለ የገሊላው የናዝሬቱ ወረዳ አውራጃ ተራራና ኮረብታ ብቻ አይደለም። በሰው መካከል ቁሞም ዮሐንስን የሚሰማ ሰው ስላልነበረ የሰዎችን ልብ በረሃ ይሆናል። በረሃ እየጮኸ የሚሰማው የለ፣ እየተናገረ የሚሰማው የለ። እንደዚህም አይነት ትርጉም አለው። ይህ አይነት የዮሐንስ አገልግሎት እጅግ ያስደስተኛል። ለአገልግሎቴም ዘመን ብርታት ይሆነኛል። ለሁላችንም ለአገልጋዮች ብርታት የሚሆን የህይወት ታሪክ አለ። እየሰበከ ሄደ፣ ቤተ መንግስት ደረሰ፣ የማይሆነውን ነገር አስተካክሎ ብሎ ተናገረ። ጲላጦሳዊ አይነት አገልጋይ ሳይሆን ዮሐንሳዊ አይነት አገልጋይ ያስፈልገናል። እኛም እንደ ጲላጦስ ያም እንዳይከፋው ብለን ሳይሆን ጌታም ይሰቀለን የምትጀል ልታጠብ ሳይሆን። እርግጥ ነው የጲላጦስ ፍጻሜው ያማረ እንደሆነ ተጽፏል። መሀል ላይ ግን የነበረው ክርስቶስም ይሰቀል ህዝቡም እንዳይከፋው ያኛውም እንደዚህ አይነት ነገር አይደለም። እንደ ዮሐንስ እውነቱም በቦታውና በጊዜው መናገር እንዴት ደስ ይላል መሰላችሁ። ቤተ መንግስቱን የሚንጥ የሚያናውጥ እውነት ተናገር። አንድ ነው እውነቱ። የማይሆን ስራ አትስራ አንተ በንጉስነት ምክንያት። ይሄን የቤተ መንግስት ሰዎች አይወዱም፣ የቤተ ክህነቱም አንወዱም። የቤተ ክህነቱም አይወድም፣ የቤተ መንግስቱም አይወድም። ልክልኩን የሚነግረውን ሰው ማንም አይወድም። የቤተ ክህነት የቤተ መንግስት ስል እሰይ አትበሉ፣ ራሳችሁም አትወዱም። ሁሉም አይወድም። ሁሉም አንተ እንደዚህ ነህ ሲባል የሚያንገሸግሸው ነው የሚበዛው። እውነት ከሆነ ግን ምን ታደርገዋለህ? ትነገራለህ ወይ ትቀበላለህ፣ ወይ የሚቀበል ሌላ ይቀበልህና እንደዚያ ነው የምንኖረው። የእውነት ሰዎች ያድርገን መድኃኒዓለም። ከፍቷችሁ ነው? የእውነት ሰው ያድርገን። ስለዚያ ነው ዮሐንስ ቤተ መንግስቱን አንኳኩቶ ገብቶ ይደልዎ ከታውስ ብሲታው ካይለው የሀገሩን መሪ ተከብሮ ያለው አንተ ከአንድ በላይ ሌላ ሚስት ምን ያደርግልሃል?
መሪው እኮ ነው የምነግራችሁ። ይሄ ማህበረሰቡን ነፃውን ማህበረሰብ አማኙን ማህበረሰብ ሰላማዊውን ማህበረሰብ መስበክ እኮ አሁን የኛው ስብከት ይሄ መቆያ ነው ስብከት አለ። በእውነት ዝም ብለን እኮ ማይክራፎኑን ይዤ ስወጣ ግሩም እንደዚህ ሆኖ ስቀመጥ ደግሞ ቃል ህይወት ያሰማል። ይሄ እኮ ሰርግ ነው፣ ስብከት አይደለም። ስብከትማ ዮሐንስ ይስበካት ወገን፣ ስብከትማ በዮሐንስ ቀረ ማለት አልችልም። ቀጥለዋል። በቀጠሉት በአባቶቻችን በነ አግናጤዎስ ከአንበሳ ጋር አይታል ቀጥሏል እንጂ ወንጌልማ አልተቋረጠም አገልግሎት በእኛው አባቶቻችን እንኳን እና የኛን ሳነጻጽረው እደነግጣለሁ ለማለት ነው። ዮሐንስ ገብቶ ገሰጸው ቤተ መንግስቱን የሚገስጽ ነው የጠፋው። ቤተ ክህነቱንም የሚገስጽ ነው የጠፋው። ተለባብሶ መኖር ሆነ። መቃብራችን በገዛ እጃችን ቆፍረን መቀበር ሆኖ አለ። እውነቱን የሚናገርም ጠፋ፣ እውነት የሚሰማም ጆሮ ደነቆረ። ዛሬ እውነት ትንሳፈፋለች ክንፍ አውጥታ፣ ማረፊያ አጣች እንደ ንብ የምታርፍበት አበባ ሞልቷል። በመጋቢትና በሚያዝያ ግን ንብ ማረፊያ አታገኝም። አበቦች የሉማ በመስከረምና በጥቅምት ግን ዘመናችንን እንደ መስከረምና እንደ ጥቅምት ያደርግልን ወገኖች። እውነት የምታርፍበት አጥታለችና ነው። ለዚያ ነው ዮሐንስ እውነትን የሚቀበል ባያገኝም እውነቱን ግን ቤተ መንግስት ውስጥ ተናገረ። በመናገሩም ምክንያት ወንጀል ሆኖ ተቆጥሮበት ዮሐንስ በሕይወት እንዳይኖር መወሰን ነበረበት። ሄሮድስ የተወለደበት ቀን ለዮሐንስ ሞት ምክንያት ሆኖ እንደ አንድ ታላቅ ጉባኤ ተወሰደ። በዚያ ላይም የሚጨፍሩ የሚዘፍኑት መጡና ዘፈኑ። በዘፈን ምክንያት ቀልቡን ያጣው ሄሮድስ የማይሆን ውሳኔ ወሰነ። ሰው እንዲሞት እናንተ እኛን ጨምሮ መሪዎችም ስለምትኖሩ በዚህ የሀገር መሪዎችም የሰፈር መሪዎችም የእድር መሪዎችም በየደረጃው ሁሉ መሪ ነው ብያለሁ። በመሪነት ላለን ሰዎች ሌላው እንዳለ ይሁን ግድ የለም፣ በሂደት ይስተካከላል። የሰው ሕይወት የሚጠፋበትን ውሳኔ ለመወሰን ግን ፈጣን ባንሆን ማሰብ አለብን። ታላላቅ መሪዎችም ሀገር ለሚመሩትም ንገሩልኝ። መልእክታችን የጋራ ነው። ሰው እንዲሞት ከመወሰን በላይ ቅሌት የለም፣ እብደት የለም። ሰው እንዲሞት የሚወስን ያበደ ሰው ብቻ ነው። ምናልባትም ሊያስገድል የሚችል ወንጀል ካለ ፈርዖን እንዲሞት ሊወሰን ይችላል። ፈርዖንን እስከ ሰራዊቱ መቃብር ሳይቆፍር እግዚአብሔር ስርዓተ መቃብሩን ባህር ውስጥ ሲያከናውን አይተናል። መሞት ያለበት ከሆነ እግዚአብሔር ከፈቀደ ይሆናል። ዮሐንስን መግደል ግን ልክ አይደለም። ዮሐንስን ለመግደል መነሳትን ያክል ድንቁርና ያለ። በቅርብ በዚህ ሳምንት አንድ ታላቅ አይነ ስውር ሽማግሌ መርጌታ ተገለው አይቻልም። አስባችሁታል? መርጌታ ናቸው፣ አይነ ስውር ናቸው፣ ሽማግሌ ናቸው። በጦር ወንጀል ያስቀጣል። የትኛውም ገዳይ ከዚህ ተጠያቂነት ነፃ አይደለም። የገደላቸው ማን እንደሆነ አላውቅም። ተገደሉ የሚለውን ነው። ማንም ይግደል፣ እንዴት አይነ ስውር ይገደላል? እንዴት ሽማግሌ ምን አርጎ ገዳዩን ሳያየው እንደው በአይኑ አይቶ እንኳን አልገላመጠው። የሚያየውን ምድር እንኳን ሰዎች እየመሩት አይደል የሚረግጠው አይነ ስውር። ምኑን አይቶ ምን በደል በድሎ ምን አጥፍቶ ነው አይነ ስውር የሚገደልባት ሀገር ላይ? ግፍ ነው ይሄ። ዮሐንስ ያስፈልጋታል ልጅ እውነቱን የሚናገር። እናም ዮሐንስ እንዲሞት የሄሮድስ ቤተመንግስት እውር የሆነ ውሳኔ ወሰነ። ዮሐንስም በዘፋኞች ዘፈን ቀልቡ ተስቦ ዮሐንስ እንዲቆረጥ ወሰነ። ከዚያ በኋላ አስገዳዮችም ተሳካልን ብለው የዮሐንስን ራስ እንዲቀበሉ ታሪኩ አልፎ ነው ነበር። የዮሐንስ በጣም ደስ ማይል ቢኖር ሁሉ ደስ የሚል ቢሆንም ለዛሬ ቢሆን በሶስት መደብ ይል ነበር ነው እንደ ቅርጫ ስጋ ለመመገብ እንድትችል እና የዮሐንስ እንደዚያ ሲባል እንዲሞት ሲወሰን ዮሐንስ ደስተኛ ነው። እኔ በጣም የሚገርመኝ የቅዱሳኑ ሕይወት ሙቱ ሲባል ይሄን ሲሰሙ በልዩ ደስታ ወደ መገደያ ስፍራቸው ይሄዳሉ። የሚቆርጣቸውን ሰይፍ ሲያዩ፣ የሚታሰሩበትን ሰንሰለት ሲያዩ፣ የሚያቃጥላቸውን እሳት ሲያዩ፣ የሚጣሉበትን ገደል ሲያዩ የተለየ ደስታ ይሰማቸዋል። በረከታቸው ከሁላችን ጋር ይሁን። ፈሪ አይነት ትውልድ ገድለ ሰማዕታትን ያንብብ እላለሁ። ብዙ ጊዜ የዚህ ዘመን የዚህ ወቅት ስብከቴ ምን እናንብብ የምትሉ አንባቢያን ሃይማኖታችን ብርቶች እውነተኞች እንድንሆን ሊያግዘን የሚችል የትኛው መጽሐፍ ነው ካላችሁኝ፣ ገድላቱን አንብቡ። ድርሳናቱ ይቆዩ፣ ገድላቱን አንብቡ ዘንድ።
የነ ጊዮርጊስን ገድላ ነው፣ የነ አግናጢዮስን ገድላ ነው። እንዴት በሃይማኖት ማለፍ፣ እንዴት በሀገር ማለፍ